ሚስቲቷ ናፍቃ ስለምትጠብቅ ትሪትመንቱን ይጨምራል ይላል። አንድ ሴንሲቲቭ የሆነ ቶፒክ ዛሬ ላውራችሁ። ትዳር ላለው ሰው ልጆች ላለው ሰው ትራክ ድራይቨር አይሆንም ይባላል። አንዳንድ ትዳር ያላቸው ትራክ ድራይቨሮች ጓደኞቼ፣ እኔም ትዳር አለኝ፣ 3 ልጆች አሉኝ፣ ምን ይላሉ? እንደውም ትራክ መንዳት በጣም ጥሩ ነው ይላሉ። እንዴት እንደዛ ሊሆን ይችላል? ያው ለ2 ሳምንትም ለ3 ሳምንትም ራቅ ብለህ ስትመጣ ሚስቲቷ ናፍቃ ስለምትጠብቅ ትሪትመንቱን ይጨምራል ይላል። አንዳንዶች ደግሞ ከትዳር ጋር አይሆንም፣ ምክንያቱም ወጥተህ ትቆያለህ፣ ትዳር ላይ ብዙ ነገሮችን ይፈጥርብሃል ይላሉ። አንዳንዶች ደግሞ ትራክ ከተነዳ በኋላ እኮ 1-2 ሳምንት 3 ሳምንት ወጥተህ ሰራ አድርገህ ስትመጣ ልጆችህም በናፍቆት ጥምጥም ይሉብሃል። ሚስቲቷም የሚሰራውን ከዚህም ብላ ሰራርታ አንተን ለማስደሰት ትጥራለች ይላሉ። እናንተ ከየትኛው ጋር ናቸው? እኔ ትራክ ድራይቭ ማድረግ ለባለ ትዳርም ይሆናል ከሚሉት ጋር ነው። ምክንያቱም ትራኬን አቁሜ ሙሉ ፍቅር ሙሉ ሰዓት ለልጆቼና ለትዳሬ ስለምሰጥ ማለት ነው። እስኪ ኮመንት ላይ አሳውቁን። ትዳር ላለው ሰው ትራክ ድራይቭ ማድረጉ ትዳሩ ላይ የሚፈጥርበት እክል ይኖራል ወይስ ትዳሩን የበለጠ ያፋቅረዋል ትላላችሁ? ድሪቭን ባይ የሆነኝ ከትራክ ብራዘርስ። ኮመንታችሁን አሳውቁን። ላቭ ዩ ኦል።